እኔ እኮ ተጠራጥሬ ምን ብዬ ባለ እንዴት አልጠራጠርሽ ሲጀምር ጭራሽ አይሰማህም የምር ልጅነት እንዴት አይደለም እንዴት አልጠራጠርም እኮ ተጠራጠር ኖ በቃ ብዙ አንድ ቢል ተጠራጠር ችግር የለውም ይሁ ግራ አጋባሽኝ እኮ እንዴት አልጠራጠርሽ ምን ሆነሽ ነው ዛሬ ደርሰሽ እንትጓታ ያለሽ እንዴ ምን ሆነሽ ነው እኔ እኮ ነገሮችን እንትን እያልኩ ነው አይደል አስተካክል ተጠራጠርክ ለምን አስተካክል ለምን እያልኩ ውጤት እስከሚመጣ ለምን ቀረብከው እኮ አስተካክልኩ ነገሮችን እኮ አስተካክዬ እኮ ቆየሁኝ እንዴ ተለያይተን ተቀያይመን አምና ዳግም ላላይሽ ማልኩና በፍቅርሽ ጨክኜ ብርቅሽ ግን እስካሁን ልረሳሽ አልቻልኩም። ሰላም 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 ውድና የተከበራችሁ ተመልካቾች እንዴት ናችሁልን? አለን እኛ እግዚአብሔር ይመስገን። ያው ተጠፋፋን፣ ብዙ ተጠፋፋን ቤተሰቦቻችን መተናናቅን በቪዲዮ ቆየን። ያው የቆየንበትን ምክንያት ያው እናስረዳችኋለን ማለት ነው። ቤተሰቦች ያው ዲኤንኤ ውጤት ላይ ያልነበርን ከዚህ በፊት ውጤት እየጠበቅን ስለነበር ነው። በመጀመሪያ ግን ሰላም ብያችሁና ወደ ጉዳያችን እንገባለን። ደግሞ ተናፍቃችኋል፣ ጠፍታችኋል። ወደ ጉዳያችን እንገባለን ቤተሰቦች። ሰላም ሰላም፣ እንዴት ናችሁ? ሰላም ሰላም፣ እንዴት ናችሁ? አባባ ላይ ያስቀኛል። በነገራችን ላይ ፍንትስ ተዘልሽ ፍንትስ ተዘልሽ እኔ ራሱ ሳቄ ይመጣል። ሰላም ሰላም ስል እንዴት አላውቅም። ለዛ ነው አይሁን። እስኪ አንቺ ሚሳክሽ ሰላም ሰላም አጠር ሲል ነው እንጂ ሲበዛ ከን ቤተሰቦቻችን እንግዲህ ምንድነው ዛሬ ያመጣንበት አንድና አንድ ጉዳይ ዲኤንኤ ምርመራ። እስካሁን የቆየንባችሁ ቪዲዮ ለቀን ማናቀውም እስካሁን የቆየንባችሁ መንገድ አለ ማለት ነው ቤተሰቦች። እሱስ ምንድነው? ዲኤንኤ ምርመራ ያደረግነው ውጤት እንግዲህ ዛሬ ተቀብለናል ማለት ነው። ያው አልተከፈተም። ያው እናንተ ፊት እንከፍተዋለን ብለን እናስባለን ቤተሰቦች። ትንሽ እንግዲህ የሁሉ ጊዜ የቆየንበት ብዙ ነገር የተከፈለበት ነገር ነው። እንግዲህ ፍቅራችን ነሽ አይደለም ማለት ባንዳ ቤተሰቦች ነኝ ብላለች። ምንድን ያልከው? ነኝ ብላለች። ፍቅራችን ስልሽ እኔ ጋርሽ ሌላ ነገር ታስበልሽ ታሰባል። እኔ ጋርሽ ሌላ ይታሰባል። ምንድን ነበር ያልከው? ለዚህ ልብሽ ሽፍት ያደረገው ማን ነው? አይ ነገርህ ሚስጥር መናገር አለብሽ ነው ሚስጥር። ምን ጓጓሽ እንዴ? ለስኪ ከፈት አረ ለምን ጓጓለሁ? ውጤቱን አውቀዋለሁ እኮ እና እኔ ለምን ጓጓለሁ? አንተ ስታስበው እኔ ውጤቱን ወረቀት ቀዷል። ቀደደው ሳላይ ቀደደው ሳላይ ቀዷል። ሳታይ ቀደደው። እኔ ውጤቱን ስለማውቅ ታውቂያለሽ። ፍርሃት እያለኝ ነው። እኔ ውጤቱን ስለማውቅ ምን አለ ፍርሃት እያለኝ ነው። የሆነ ፍርሃት የሚለኝ ነገር አለ። ለምንድን ነው? ለምን ድንጋጤ? እንዴ ውጤት እኮ ነው። ወረቀት እኮ ውጤት ነው። አንተ እኮ ስለማታምንበት ፍርሃት ይብለ ስለማታምንበት እሱ እንደዚህ ያለ አጠገብህ መቆሜ በጣም ይደብረኛል። የምር ማለት በቃ ይደብረኛል። ፍርሃት ላይ ምንድን ነው የሚያስፈራው እንዴ? የምር ይደብረኛል። እዚህ ጋር ካንተ ጋር ቆሜ ራሱ በዚህ ልክ እንደዚህ ማውራት ይያል አልገባኝም። ለምን አይገባህም? በቃ ይደብረኛል። እንደዚህ ስትል እያወቅህ ውስጥህ እኮ ልጅህ እንደሆነ ቆይ እንዴት ታውቃለህ አይደል? እዚህ ጋር አሁን ምን አይነት ውጤት ያለው ይመስላል? ለምን ፍርሃት ይልሃል? አታምንበትም? አይ አይደለም ታውቂያለህ እንዴ ከዚህ በፊት የተፈጠሩትን ነገሮች የፈለገው ነገር ቢፈጠርስ እንዴት አንተ ቆይ የሆነ ነገር አይነግርህም? ምን ዛሬ ደርሰሽ እንደዚህ አይደለም ዶክተሩ ላንቺ ነገርሽ እንዴ? አይ እንደዚህ ቀድሞ ነገርሽ እንዴ? ይሄን ከመቀበላችን በፊት ጀምሮ በቃ ዛሬ እኮ ነው አላስቀምጠኝ ብለህ ነበር። ምን ይሆን ውጤቱ ምናምን እያልክ ይደብራል። የምር አታምንበትም? እኔ ምንም ነገር አላልኩም በዚህ ጉዳይ እኮ ስለማውቀው ውጤቱን ምንም እንትን አላልኩም፣ አልቸኮልኩም፣ አልጓጓሁም። አንተ ግን በጣም ሁሌ ነው የምትቸኩለው። ጨርቅ ህልም ሁሉ ሆኖብህ ነበር የሚባለው። አላውቅም በቃ ማለት እኔ ከብዱኛል ነው ለመናገር ያሳፍራል። እንደዚህ ይሄን ያክል እኔን እንደዚህ መጠራጠርህ በዛ ላይ ደግሞ ልጁ ያንተን ይመስላል። ራሱ ብዙ ሰዎች ያሉ ካሉ ታውቃለህ። አይ መምሰል እኮ ማንኛውም ሰው ጋር እኮ የሆነ ሰው ጋር እኮ ትንሽ ሊመሳሰል ይችላል። ከአባቱ ካልሆንክ ለምን ይመስላል አንተ? አይ የሰው ጭንጭምታ እኮ አብዛኛው ጊዜ አባቱ ነው እንዲህ እኔ የሆነ ነገር ሲባል እኮ አንተን ይመስላል የሚባል አባባል አለ። ዝም ብሎ የሚሉት ነገር አለ። አንተን አይመስልም እንጂ እኮ አንተን አይመስልም አይደለም። ልጅ ባይሆን አንተን አይመስልም። ልጅ ስለሆነ መሰለኝ አንተን አይመስለው እኮ በመምሰል ደረጃ ሳይሆን። እሺ ጥያቄ አሁን እኮ ክርክር አይደለም አይደል? ብዙ ጥያቄዎች አልነበሩ እንዴ? አንቺ አይ ወተ ያስቀየምከኝ ነው። የምር እያስቀየምከኝ ነው አለ። አሁን መጨረሻ 11 እኔ እኮ ነኝ የማውቀው እዚህ ጋር ስለመጣን ውጤት እስከምንቀበል እንዴት ነው ስትሆን የነበረው እኮ? ውጤት እስከምንቀበልማ እንደዛ ብዬ ነበር። አሁን ላይ ግን ውጤት ተቀበልን አይደለ? ውጤት ስንቀበል ደግሞ አንቺ እንደዚህ መሆንሽ ምንድነው? ውጤቱን አላገና ላይ አሁን ቢሆን በቃ እኔ ተረበሽኩ፣ እኔ እንደዚህ ሆንኩ ትላለህ እንዴ? እንዴት አትይም? ውጤቱን ውስጥ እንዴት አትይም? የራስሽን የሆነ ልጅ ለማወቅ እንዴት አትይም? ምንድነው ለማወቅ? እስካሁን አታውቅም? አላመንክበትም?
ነው አውቃለሁኝ እኮ ግን ዝም ብለህ ነው ልጄ ምናምን እያልከኝ ነበረው። አይ ቤተሰብ ምናምን ነገር አሁን አሉ ብዙ እንደዚህ እንትን የሚሉ ነገሮች በቃ ሁሉም ማለት ነው ገባሽ? እነሱ ማወቅ ስላለባቸው ማወቅ ያለባቸው ነገር እነሱ አሁን ለነሱ ዛሬ በቃ ትልቅ ነገር ነው። እነሱ ነው አልኩ ልጅ መሆኑን እውነቴን ነው። እኔ አይቻለሁ ብዙ ኮሜንት አይደለም ይሄ እንትን ይሄ ምንም ነገር ሳይደረግ ቢቀር እስካሁን ሌላ እንትን ነው ገብቶሻል አይደል? በቤተሰብ ደረጃ ሌላ እንትን ነው። እንበይሊ መጣ ማለት እውነቴን እኮ ነው። አይ እውነት ውስጤ በጣም ደብሮታል። እውነት ለመናገር አስደብሮኛል። አይደለም አስደብሮኛል እኮ አይደለም አስደብሮኛል። በዚህ ልክ እንደዚህ ነው መጠራጠር አስደብሮኛል ማለት እኔ ሲጀምር ቆይ ልንገርህ አንድ ነገር እኔ ካላመንኩበት እኔ ጭራሽ አፍሬሽ ሄሜል ይመስልሃል እንዴ? እኔ ለማድረግ እኔ እኮ በራሴ በስራዬ አፍሬ ዝም ብዬ ቁጭ እላለሁ እንጂ እንሂድ ምናምን ነገር እንትን አይደለም። ታውቃለህ አንተን ብትፈልግ ራሱ እኔ አላደርግም እኮ። እሺ ታዲያ ምንድን ነው የምትይው? አሁን ግራ ገባሽኝ እኮ። አይ በቃ እዚህ ጋር ተይራልሽኝ ወይ በቃ እንደ ምን ይሆን ውጤቱ ላለ ውስጥ ሃያቅም እንደ ውጤቱ ነው እኮ ነው። በዚህ ነው በቃ የልጅህን በዚህ ነው የምታውቀው። በቃ ይሄ ነው ውስጥ ምንም ነገር አይሰማው። እንዴ እስከ ዛሬ ዲኤንኤ እየቀየርሽኝ ነበር እንዴ አንቺ ራስሽ? አይ ውስጥ ይሄ እኮ ሌላ ይሄ እኮ ወረቀት ላይ ነው። አሁን ለመቀየር አትሞክሪ። እኔ እየተቀየርኩ አይደለም። እየተቀየርሽ ነው። አሁን እኔ እንዳንተ አልሆንኩም። እየተቀየርሽ ነው አይደለም? እየተቀየርሽ ነው እንጂ በጣም እየተቀየርሽ ነው። ምን ሆነሽ ነው? አትቀያየሪ እንጂ እንደዚህ አንተ እኮ ነው የምትቀያየረው። የምትቀያየሪው ራስሽ ነሽ አይደል እንዴ? አሁን እኮ እያወራን ያለ ነው እኮ ሌላ ነገር አይደለም አይደል እንዴ? ስለ ዲኤንኤ ነው እኮ። እኔ ወደ ኢትዮጵያ ልሄድ ስልሽ አይደል እንዴ አትሄድም ምናምን ነገር ብለሽ ያስቀረሽ እኮ። አትሄድም ያልኩህ ያስቀረው እኮ ለዚህ ብዬ ነው። እና ለዚህ ነው ታዲያ ዛሬ እንደዚህ ዛሬ እኔ ከዚህ በቃ ሽተው በቃ ችግር የለም ማለት ተቃጨቀ ሰው እንዴ። አንድ ጨቃጨቅ እኮ አይደለም ስርዓት ያለው ነገር እያወራን አይደል? እኔ ደግሞ እንዴት አልደነግጥም? እኔ በቃ በውስጥ የሚያስከበደኛ በቃ የሚሰማሽ ስሜት አበዛው በጣም እዚህ ጋር ወጣብኝ አይደለም። የሆነ የሚሰማሽ ስሜት እኮ አለ፣ የልጅነት ስሜት። በዛ ላይ ደግሞ ዲኤንኤ የሚባለው ነገር እርግጠኛ የምትሆኝበት ነገር። እኔ እኮ ተጠራጥሬ ምን ቢባል እንዴት አልጠራጠርሽ? ሲጀምር ጭራሽ አይሰማህም? የምር ልጅነት እንዴት አይደለም? እንዴት አልጠራጠርም እኮ ተጠራጠር ኖ በቃ ብዙ አንድ ቢሆን ተጠራጠር ችግር የለውም። ይሄ ግራ አጋባሽኝ እኮ። እንዴት አልጠራጠርሽ? ምን ሆነሽ ነው ዛሬ ደርሰሽ እንትጓታ ያለሽ እንዴ? ምን ሆነሽ ነው? እኔ እኮ ነገሮችን እንትን እያልኩ ነው አይደል? አስተካክል ከተጠራጠርክ ለምን አስተካክል ለምን እያልኩ ውጤት እስከሚመጣ ለምን ቀረብከው? እኮ አስተካክል እኮ ነገሮችን እኮ አስተካክዬ እኮ ቆየሁኝ። እንዴት አልጠረጠርም? ሁሉ ጊዜ ጠፍተሽ ምን ሆነሽ ነው እኮ? እንደዛ ካልክ ሳታምንበት ለምን ግዴታ? አሁን እኮ ግዴታ ስለሆነብሽ ነው እኮ እንደዚህ ዲኤንኤ ልታደርጊ። ግዴታ ስለሆነብሽ ነው አይደለም? ግዴታ ስለሆነብኝ አይደለም። ምን አስገድደኝ ነው እንዲያደረኩት? ራሴ በፍላጎት እኮ ነው ያደረኩት። በፍላጎትሽም ቢሆን ግዴታሽ ማድረግ አለብሽ። ግዴታ የለብኝም። ምንም በምን ህግ ያለበት እኮ ሀገር ነው ያለነው። ምንም እንትን የሚል ነገር የለውም። ግዴታ ማድረግ አለብሽ። ግዴታ በቃ አለቀ። ልጄ ነው ካልኩኝ አብረን አንድ ቤት የኖርን ሰዎች ባልና ሚስት ከተባልን ግዴታሽ በህግ ምንም ነገር ማድረግ ትችላለሽ እኮ። ስለላመንክበት እኮ ነው ስለላመንክበት ሳይሆን አሁን ውጤቱ እጅ ላይ ያለ ከፍተኸው በቃ ነው። እያሳሰበሽ ያለው ነገር ምንድነው? 10 ጊዜ ዲኤንኤ ልጁ ይታይ ምናምን ነገር ስትይ የነበረው ለስምሽ ምናምን እንደዚህ ዲኤንኤ ልጁ አይደለም የሚል ሀሳብ ይመስለኛል አሁን ላይ። አሬ ለስሜ ምን አገባኝ? ለስሜ አይደለም እኔ ራሴ እኮ እንደዛ ነው የሚመስለው። እኔ ራሴን ስለማውቅ ራሴን አውቃለሁ አይደል? ከዛ እኔ ደግሞ ምንድነው ያልኩሽ? እሺ እኔ ልጄ መሆኑን አምኛለሁ። ልጄ መሆኑን ካመንኩኝ ግን ሁሉም ሰዎች ማመን መቻል አለባቸው ነው ያልኩት አይደል እንዴ? ሁሉም ሰዎች ማመን መቻል አለባቸው። በዛ ላይ ደግሞ እንዴት አልደነግጥም? ድንጋጤ ያለኝ ይሄ ምንድነው? ጭራሽ ነው የማያስደነግጠው። ልጅ መሆኑን ከውስጥህ ካመነበት አሁን እኮ የምንከራከረው ገና ወረቀቱን ሳናይ እኮ ነው። ወረቀቱን ካየነው በኋላ ዜሮ በሆነ ደስ ይለኛል። ወረቀቱ ሲጀመር የማይገባህን ነገር ነው ሲጀመር አይገባህም የምር አይደለም። አሁንም በስርዓት የማይገባህ የሚገባህ ምናምን የሚባል ነገር እኮ አይደለም እንዴ። ምን ሆነሽ ነው አንቺ? አትረጋጊም እንዴ? ከዚህ በላይ እንዴት ልረጋጋ? ከዚህ በላይ እንዴት ልረጋጋ እኮ? ተረጋግተሽ አንተ እኮ በቃ አነጋገርህ ውስጥ ካላመነበትም በወረቀቱ ላይ የምታምነው በቃ ውስጥህ ግን እየሻከረ ነበር። እስካሁን ዝም ብለህ ስትቀርበው ልጁን ውስጥህ ላይ እየተጠራጠርክ ነበር። ምናልባት እኔ ልጅ ላይሆን ይችላል እያልክ እየተጠራጠርክ ነበር። ይሄን ሁሉ ጊዜ አብረህ ስትሆን የነበረው ማለት ነው ልጅ ጋር። እንዴት እኔ እንደዚህ አይነት ሰው መስልሻለሁ? ውስጥ ሳይሆን አሁን ፈራህ ይሄ ነገር እስከሚከፈት ድረስ ይሄን ሁሉ ጊዜ በቃ ፈርተህ ነው የጠበቀው። ውጤት ነው ራሱ ድንጋጤ የማይለኝ እስኪ አስቢው እስኪ አንቺ እኮ ለስንት ጊዜ የጠበቅኩት ነገር እኮ ነው። ምን ሆነሽ ነው? እንዴት ነው የምታስቢው? ወረቀት እስኪ ኧረ እንዴ አንቺ እንዴት ነው የምታስቢው? በእናትሽ አይ እሺ እና እንትን አስበላ በቃ አምንሻለሁ። እንደዚህ ፍቅር ምናምን ካለ እምነት ሲጀመር ምንም አይሰራም። ታውቃለህ ማፍቀር እኮ ማመን አለበት። አዎ ሌላ ነገር ለምን ውስጥ ሌላ ነገር ስለምትገቢያለሽ? ሌላ ነገር ውስጥ አልገባሁም እንዴ? ፍቅር እምነት ምናምን ነገር አለ። በቃ እንትን አልክ በቃ አይደለም እኔ ደብረኛል አለ። ምን አድርገ ምን ይደብረኛል? ሳላፈቅርሽ እንዴት አንቺ ጋር እንደዚህ ምን ሴት አድርገን ታስበይ? ምን ሴት አድርገን ታስበይ? ሳላፈቅርሽ ሁሉ ጊዜ እንዴት አንቺ ጋር ባከናል? እኔ ልጁ ያንተ ካልሆነ እኔ ያንተ ነው እላለሁ።
ስላጣሁ ተው ሴት ምናምን መጣ ምንድነው የምትይኝ ታዲያ? ልጁ ያንተ ካልሆነ እኮ ግን አንድና አንድ ሁለታችን ላይ የኛ ህይወት ላይ በቃ አንድ ነገር ፈጠርን አይደል? ልጁ ከተፈጠረ አይቀር እኔ እኮ ማለት ነው አንቺ ጋር አለምንከበትም እኮ ልጁ ተፈጠረች በል ይኸውልሽ፣ አንቺ ጋር እኮ መለየት ለኔ የሰከንድ ናት። በቃ ማለት መለየት በማንኛውም አሁን አንድ ላይ አይደለንም፣ ግን መለየት ለሰከንድ ናት። በቃ ጭንቅላቴ ከልብም ከምንም ላስወጣሽ ከፈለኩ የሰከንድ ናት። ግን ምንድነው ይሄ ነገር ፍቅር የሚባል ነገር አለ። በቃ መሀላችን ላይ ልጅም ከተፈጠረ ልጅ ተፈጥሯል። ልጅ የተፈጠረውን ነገር ማሳደግ ያለብን አብረን ነን። ሌላ ሰው ገብቶበት ምናምን ነገር አይደለም እንጂ አሁን መሀላችን ላይ በቃ ተለያይተ ምናምን ብዙ አይነት ነገር ተፈጥሮ እንዳለንበት ህይወት ማለት ነው ሆኖ አንቺም የራስሽን ህይወት እኔም የራሴን ህይወት ማለት አያቅተኝም። ግን ምንድነው ተነጋግሮ መግባባት፣ ችግሮችን በንግግር መፍታት፣ የሚፈጠሩ ነገሮች እንደዚህ በማሰብ እንጂ ዞር ብል እልፍ ይገኛል። ምን እንትን የሚል ነገር የለውም። ማንኛውም ግን በቃ በማንኛውም አይነት ሰው ህይወት ላይ አብዛኛው ጊዜ በመሀላቸው ነገር ሲፈጠር ሰዎች መለያየትን ይመርጣሉ። ግን ከመለያየት ይልቅ ነገሮችን በንግግር ተነጋግረው የመፍታት ችግሩ ምንድነው እንደዚህ ነው ተነጋግረው እንደተማረ ሰው በንግግር ነገሮችን መፍታት። በቃ የተማረ ሰው በንግግር ነው ነገሮችን ሊፈታቸው የሚችለው አይደል እንዴ? በቃ በንግግር እንደዚህ ነው ጭቅጭቅ ምናምን ኖ አይሆንም። ምንድነው ይሄ ሁሉ አመት በቃ እንደዚህ ስከፍል የኖርኩት ዋጋ ለምንድን ይሄ ሁሉ አመት ስከፍል በቃ እንዴ ይሄ ነገር ምንድነው? በተዋት መንብላት ይሄ ነገር አያቅተኝም። ምን መተው በጣም ቀላል ነገር ነው። ገባሽ? በጣም ቀላሉ ነገር መተው ነው፣ አብረሽ መኖሩ ነው። ስለዚህ አብሮ መኖር የመሰለ ነገር፣ ተስማምቶ መኖር የመሰለ ነገር ምንም ነገር የለም። ማሰብ ያለብሽ አንድና አንድ ይሄን ነው በቃ። እኔ ሌላ ምንም የፈለኩት ነገር የለም ከአንቺ ምንም የምፈልገው አይነት ታሪክ የለም። በቃ የሰው ልጅ አይደለም እንደ ሁሉ ጊዜ 2 አመት ከምናምን እንደዚህ ይቅርና አሁን ያለ እንደምታየው አሁን ያለ ፍቅር እኔ እውነተኛ ነገር አለ ብዬ አላምንም። እኔ አውቃለሁ በዙሪያዬ ባለ ሰዎች ምናምን ነገር የሆነ ነገር ተፈጥሮ የሆነ ነገር ነው የሚለያዩት። ቶሎ አይጋተታትም፣ አይከራከሩም እንደዚህ ምናምን። ግን እስከ መጨረሻው ድረስ የሄድኩት ምንድነው ጥሩ ህይወት ይኖረናል ብዬ ስላሰብኩ እንጂ እንደዚህ አረም ከዛ ላይ ደግሞ ይሄ ዲኤንኤ ምናምን የምትይው ነገር ሚዲያ ላይ ስለወጣ ሚዲያ ላይ የወጣ ነገር ነው። ሚዲያ ላይ ስለወጣ ደግሞ ማወቅ ያለባቸው ቤተሰቦች አሉ፣ በዙሪያችን ያሉ አሉ። እኛ ራሳችን ብንተማመን ዲኤንኤ የኛ ነው ብለን ብንተማመን ሚዲያ ላይ ያወጣ ነው። እኔ ስከፋ አብረው የተከፉ በቃ በጣም ብዙ ያዘኑልኝ ሰዎች አሉና እስቲል እዚህ እስራኤል ውስጥ እንደዚህ እንርዳ ምንድነው እንደዚህ የት ነው እንደዚህ የሚል ሰው ብዙ ሰዎች አሉ። ገባሽ? ቢያንስ እንደዛ ያሉኝ እኮ የሰውነት ስሜት ሰው መሆናቸውን ተሰምቷቸው ነው። እንደዚህ እንደ ሰው አስበው ነው። ገብቶሻል አይደለ? ብቻውን የማያውቀው ሀገር ላይ እንደዚህ ተጎድቶ እንደዚህ የሚያስቡት ነገር ነው እንጂ ምንም ግንኙነት ኑሯቸው አይደለም። ሌላ ምንም አይነት እንትን ኑሯቸው አይደለም። ግን እንደ ሰውኛ እንዳስተሳሰብ እንደዚህ በዝነት ደረጃ ያደረጉን። ስለዚህ እነዛ ሰዎች አብረውኝ የነበሩ ሰዎች በችግር ሰዓት አይዞህ ማለትም እኮ አንድ ትልቅ ነገር ነው እና ዛሬ ላይ ትክክለኛውን እውነት ማንነት ብነግራቸው ምን ችግር አለ? ለዛ ነው አንቺ ደግሞ እያልሻለሽ አላመንክበትም። አሁን ውስጥ ጭንቅላት ትንገራቸው አላልኩም እኮ ምን አጓጓ ምን አስደነገጠ ምናምን ስትይ እኮ ጅምር ሌላ ሴት ብትሆን እንደዚህ እንትን ብለሃት የኔ ያክል እምነቷን እንትን ብለህ ተጠራጥረህ ምናምን እንትን አትልም። ጭራሽ ቆማም አታናግርህም ነበር። ይገባኛል እኮ ቆማ አታናግርህም ምናምን ነገር እኮ አንቺ እኮ ስሜትሽ እኮ ይገባኛል። ግን አንዴ ሚዲያ ላይ የወጣ ነገር ነው። ይሄ ሚዲያ ላይ የወጣ ነገር እስከሆነ ድረስ ደግሞ ያንተን ስሜት ነው ያልኩህ። እኔ እኮ ስለ ሚዲያ አይደለም ያወራሁት። ግን ያንተ ስሜት እኔ እኮ ስለነሱ አላልኩትም። እነሱ እኮ የፈለጋቸውን ይበሉ አያቆኝም ምናምን ማወቅ አለማወቅን ተውና ልጁ እንዴት ውስጥ አይሰማውም ነው ያንተ እንደሆነ። አሁን እንደዚህ እዚህ ጋር መጥተህ በወረቀት ነው የምታምነው? በቃ በወረቀት ነው የምታምነው? እንዴት ይሄ ላስረዳሽ? ውስጥ አላመነበትም ነው አምኖበታል። ለምን ያላመነበት ቢምበት አሁን እንደዚህ አትሆንማ ቢያምንበት። እሺ በቃ ተውን። በዚህ እንትን አያስፈልግም። አሁን ለምን ትከራከሪ? በአንዲት ቃል እንደ ሁሉ ጊዜ ትከራከሪኛለሽ? እንዳትከራከሪኝ በእናትሽ። በአንዲት ቃል አይደለም ሰሞኑን ስታሳየኝ የነበረውን ነገር እኮ ያየው ወይ ዴኒውን ነገሮች ከሆነ የኔ ካልሆነ ነው ቀድመሽ ይጣላሽ ከሆነ አይ አንተ አይደለም። አዎ ሲጀመር ከዚህ አሁን ይሄን ከመቀበላችን እስካሁን ድረስ እስከምንቀበልበት ሰዓት ድረስ ያንተ አይደለም ያልሽ? እንዴት ነው ስትሆን የነበረው? ያንተ አይደለም ያልሽ? አላውቅም። የኔ ቃል ነው እንደምትሰማው አንተ ይሄን አይደለም የምታምነው? ይሄን ከፍተህ እና በቃ ምን አይ እንክፈትላቸው። ተጨቃጨቅን፣ ቤተሰቦች ፊት በጣም ተጨቃጨቅን።
ቤተሰቦች እኔ ምንም እያስወራችኝ አይደለም ማለት አላውቅም። ብቻ ዲኤንኤ ውጤቱ እንትን ብሏል። እንክፈተው እስኪ። ምን ትፈራለህ? ክፈተው። ቀስ በይ። ኧረ ቤተሰቦች እንዴት ነው የሚያስፈራው! ይከፈት ይታይ። ክፈተው። ምንድን ነው የምትፈራው ነገር አልገባኝም። እርጅ ተንቀጠቀጠ። በስመ አብ! እንዴት ነው የምከፍተው? አምጣው። እኔ ላድርግልህ። እስኪ ቆይ ቀስ በይ። ኧረ እኔ ነኝ የማየው፣ ራሴ ነኝ ኖ እኔ ነኝ የማየው። ቆይ እሺ እንካ። እኔ ነኝ የማየው። አይ እንካ። እጅ ተንቀጠቀጠ። እንካ። ቆይ እኔ ነኝ የማየው። እንዳትቀደው አንዴ። በእናትሽ እኔ ልየው። እኔ ልየው። ኧረ ወረቀቱን ነው ያወጣው። እንዴት ተንቀጠቀጥክ? እንዴት ይውጣ? ዘርጋም ይሄ ፐርሰንቱ ምንድን ነው? እስኪ 0% እባክሽ አይደለም 99.999 እባክህ አይደለም ማለት ነው። 99% መቶ አልሞላም። መቶ ስላልሞላ አንተ ልጅ አይደለም። አንቺ ቆይ እስኪ 99.99 ተመሳሳይ ምንድን ማለት ተመሳሳይ ያንተ ማለት ደግሞ ይሄንም አላምንም በል። መቶ ለምን አልሞላም ብለህ እንዴ? 99 የተመሳሰለ ኦ ማይ ጋድ ጉዴ! ቤተሰቦች የኔ ልጅ ነው። ወረቀቱን ይዘህ ቁጭ በል እንግዲህ። እሺ። ወይኔ ይቅርታ በጣም እሺ። ኧረ በዞር በልኝ፣ አልፈልግም። በጣም ደስ የሚለው የኔ ልጅ እኮ ነው። 99.9 ተመሳሳይ ነው። አንተ በወረቀት ነው የምታምነው? በወረቀቱ ነው ያመንከው? በቃ እኮ ምንድን ነው አንተ? ምን አይነት ሰው ነህ? ቤተሰቦች ኧረ እንዴት ነው ደስ የሚለው ቀኑ ዛሬ። ምንድን ነው ያየሁት በህልሜ? እንዴት ደስ እንዳለኝ ልስኪ ልሻቃለሁ። ግን በህይወቴ አይ ማለት ኮንሰርት ሳቅልኝ በጣም ተደሰተ እንዴ! የልጅ አባት ቤተሰቦች ከባበር የልጅ አባት ነኝ። እስካሁን አልነበርክም? ከዚች ጋር ነው እኮ ያመጣ አንተ ወረቀት። ታዲያ አስተማማኝ ነገር እኮ ነው። ምን አስበሽ ነው አንቺ? በእናትሽ በጣም ነው የገረምከኝ። የምር እንዴት በጣም ነው በቃ የምትገርመው። እንደዚህ ምን የሚያስገርም ነገር አለው? እንዴት አይገርመኝም? ለምን አላመንክብኝም እኮ በቃ በእኔ። ኧረ አንቺ ምን ሆነሽ ነው? እውነት አላመንክብኝም። እንዴት ነው የማላምንሽ? እኔን አላመንከኝም እውነት። አሁን ለእኔ ይሄ በጣም በቃ ትልቅ ነገር ነው የምር። እንዴት በቃ እምነቴን ጎድተኸዋል። በቃ የልጅ ክንነት በዚህ ልክ የምትጠራጠር ማታምን ወንድ በቃ ምንም እኮ በቃ አላመንክብኝም። በእኔ አላመንክብኝም አይደለም እንዴ? ሁሉ ሰው ማወቅ ያለበትን ነገር እኮ ነው። አምንሻለሁ ምናምን ትል ነበር፣ ግን አሁን ይሄ ለኔ በጣም ትልቅ መረጃ ነው ታውቃለህ። ይሄን ያክል እንደዚህ ስሜቴን ጎድተኸው ሳታውቅ አንቺ ዳሊናሽ ምናምን አልቀለለሽም እንዴ? እኔ ተደረገ ተብሎ ታውቃለህ። ሁሉ ነገር ሚዲያ መውጣት እንደማልወደደ ስለጠፋሽብኝ የተጠራጠርኩት ነገር እኮ ነው። እሺ ምን አደረኩ? በሚዲያ መሀል እኔ እንደዚህ አዋርደህ ልጅ ወይኔ አይደለም ብለህ ጭራሽ ዴይሊ ሁሉ አድርገን ይሄን ያክል መንገድ ልጅ እያለቀሰ እኔ እኮ ባለፈው በጣም ይሰማኛል ሲያደርግ ታውቃለህ። ይሄን ማድረግ ይገባው ነበር። በዚህ እኮ ይቅርታ በቃ ግዴታ ማወቅ ያለበት ነገር ነው አይደል እንዴ? እኮ ልጁ ግን ማወቅ ይሄን ማለት ሁሉ ጊዜ መስዋዕት እኮ ልጁ ይሄን ማለት ነበረበት። ይሄን ነገር ማለት ነበረበት። አሁን ነገ ጧት እኮ ልጁ ያየዋል አይደለ? አንተ እኮ እዚህ ጋር ልጄንም እኔንም ነው ያዋረድከን ታውቃለህ እኮ። እሺ ምን ላደርግ? የልጁንም ስሜት ነው የጎዳኸው፣ የእኔንም ስሜት ነው የጎዳኸኝ። በቃ እኮ እሺ ምን ላደርግ ነው? ምንም ነገር ይቅርታ እኮ አልኩሽ እኮ ይቅርታ። ኦኬ ይቅርታን ተቀበያለሁ፣ ግን ከዚህ በኋላ ካንተ ጋር እንደዚህ ታውቃለህ አልቀጥልም ማለት እስካሁን ማብራን አይደለም ታውቃለህ አይደለ? እኮ ከዚህ በኋላ ደግሞ በቃ አልፈልግም። ልጁ እኮ የኔ ነው። በቃ እኮ ልጁን እኮ አልከለከልኩም። ልጁን ማየት ትችላለህ። ለምን ያንቺ ለኔ ግንኙነት እንዲቋረጥ ፈለግሽ? እኔ ከማያምነኝ ወንድ ጋር ለምን አደርጋለሁ? ከማያምነኝ ሰው ጋር አይ እኔ እኮ ስልሽ ሌላ ህይወት ጀምረሽ ነው። ሌላ ህይወት መጀመር አይደለም፣ ግን
ከማያምነኝ ሰው ጋር እኔ ምንድነው ቆይ ካንተ ጋር ማደርገው አታምነኝም አይደለ አይ ሌላ ህይወት ጀምረሽ ከሆነ በግልጽ ነገር ሌላ ህይወት ምናምን አይመለከትም ግን አታምነኝም በቃ ከማያምነኝ ወንድ ጋር ደግሞ እኔ ምንም ነገር በቃ አይመጣልኝም ምንም ነገር ባንተ ተረጋጊው እኮ እኔ ከተረጋግቼ እኮ ነው እኮ ምንድነው ታዲያ እኮ ተረጋግቼ እኮ ነይ ይቺን ጊዜ ነበር የምትጠብቂው ወረቀት ጊዜ ይሄ ነበር የምጠብቀው ለምን በቃ ልትሄድ ኢትዮጵያ ላይ ደልከኝ ሰዓትም እኔ አንተን ማስቆም ነበረብኝ በቃ ለምን ውጤቱን አይቶ እንዲል ፈልጋለሁኝ በቃ እንደዚህ በቃ በጣም እየተጠራጠርክ ስለነበር ይሄን ነገር አይተህ እንድትሄድ ፈልግ ነበር ጀምረነው ነበር ታውቃለህ አይደለ ኮለዚህ ቀጠሮ ይዘን ነበር ኮለዚህ ያስቀርሽ ምን ይሄ ትልቅ ነገር አይደል እንዴ በህይወት እሺ በጣም ከባድ ሰው ነሽ ምንም ከባድ እንጂ ከባድ ሰው ለምን ታስመስያለሽ ነው አንተ እያስመሰልክ አሁን ራስ ሰሞኑን በቃ ሁሉ ነገር እሺ ይቅርታ አልኩሽ እኮ በቃ ምን ላድርግሽ ይቅርታ አስመሳይነት ከነሱ ሰሞኑን አየሁት እኮ በመጠበቅ መሀል ላይ እያለ ነው ራሱ ብዙ ነገር አይቻለሁ ካንተ ጋር እኮ ምን አየሁ አንተ የምትጠብቀው ይሄን ነገር እስከምታውቅ ይሄን ነገር ውስጥ ሳያምንበት ግን አውቀህ እያስመሰልክ እኔን ለመቅረብ ልጅ ጋር እንተርስብ ቆየህ አይደለ ምንም ያስመስልኩ ነገር የለም እኮ ለምን አስመስላለሁ እኔ እኮ በቃ እኔ እኮ ዛሬም ነገም እኮ እንደምወድሽ ነው የምነግርሽ ሁሌ አይደል ምን ያደርግልኛል አንተ መውደድ ዋናው እኮ ማመን ነው አይደል እምነት የሌለበት ደግሞ ፍቅር በጣም ነው የሚደብረው እሺ ምንድነው እኔ ሳታምነኝ አብሬህ ልኖር አልኖርም ሳታምነኝ ልጅም ቢፈጠር ለልጁ ብዬ እኔ እምነቴን እያጎደልክ እንደዚህ ነገ ጠዋትም እኮ እኔ እናንተ ተራርቀን ብንቆይ ለምሳሌ ነገም ጠዋት እኮ መጥተህ እንደዚህ ነው እኔ በቃ የምትዘረግፈኝ እንደዚህ ሚዲያ ላይ አላምንበትም እንደዚህ ብለህ እንደዚህ ነው የምታደርገው በቃ አንተ እንደዚህ ነህ እኔ እንደዚህ አይነት ወንድ ጋር ቆይ እኔ ምን አይነት ላይፍ ይኖረኛል ብዬ ነው አንተ ጋር የሚኖረው ሁሉን ነገር እንደዚህ እያወጣህ እንደዚህ እንደማታምንብኝ እያሳየህ እኔ እኮ ለቤተሰቤም እኮ በጣም የሚደብር ነገር ነው ታውቃለህ ያደረከው እሺ ይቅርታ እኔ ከተረጋግቻለሁ በቃ ተወኝ እሺ ይቅርታ ማለት ምንድነው በዚህ እኮ በቃ እኔ በቃ ከዚህ በኋላ እኔ በቃ አጠገቤ ጋር እንድትደርስ አልፈልግም በቃ ልጁን እየመጣህ ማየት ትችላለህ በፈለከው ሰዓት እየመጣህ ማየት ትችላለህ በቃ እኔ ጋር ግን ምንም ነገር የሚያገናኘን ነገር የለም ታውቃለህ እኮ እሺ ይቅርታ ከዚህ ከይቅርታ በላሽ ምን በቃ ይቅርታ በቃ እሺ ምን ሆነሽ ነው ተረጋጊ እኮ በቃ ለሄደ እሺ ቀሰቤ ተረጋጊ ምን ሆነሽ ነው ምትሆኝ እሺ ይቅርታ በቃ አታምንብኝም አይደል ይቅርታ በላሽ አታምንብኝም አይደል እዚህ ጋር ካሳየህ በቃ እንደማታምንብኝ ለምንድነው ከማታምናት ሴት ካንተ ጋር ምን ታደርጋለች ምን ታደርግላለች እሺ እኔ ምን ማድረግ ነው ያለብኝ እሺ ለምን ደማ ትረጂኝ ያለ ተለያይተን ተቀያይመን አምና ዳግም ላላይሽ ማልኩና በፍቅርሽ ጨክኜ ብርቅሽ ግን እስካሁን ልረሳሽ አልቻልኩም